ሞተረኛው ክፍል 2 ለመያዝ አልተመቸኝም። ይሄ ቦርሳ አንቺ ያይልኝ። ይሄን ቦርሳ ከየት አገኘኸው? ማለት ይሄ ቦርሳ ማለት እኮ አባቴ ቦርሳ ነው። ምንድነው የምታወሪው? ምን ማለትሽ ነው? ይሄንን ቦርሳ ከልጅነት ጀምሮ አውቃለሁ። የአባቴ ነው። ምልክት ራሱ አለ። ግን አንድ ሰው ነው እንዳደረሰው የሰጠኝ። እባክህ ቦርሳውን አትስጠው። አባቴ በዚህ ምክንያት ሊገደል ይችላል። አሁን እውነቱን ንገሪኝ። ይኸውልህ የኔ ስም ራስም ነው። አባቴ ደግሞ ነጋዴ ነው። አሁን ላይ ደግሞ ከተወሰኑ አደገኛ ሰዎች ጋር ተጣልቷል። ቆይ በቦርሳው ውስጥ ምንድን ነው ያለው? አላውቅም፣ ግን ሁሉም ሰዎች እሱን እየፈለጉ ነው። ምን እየሆነ ነው? ምንድነው? ምን ተፈጠረ? ይህ የአባቴ ፎቶ ነው። ምንድነው ነገር? ሄሎ ሚኪ፣ ኧረ ወንድሜ የለም፣ ጠፍቷል። ምን ማለት ነው ጠፍቷል? ከ30 ደቂቃ በፊት ቤት ውስጥ ነበር፣ አሁን ግን የለም። እሺ እየመጣው ነው። መጣው መሄድ አለብን። ሆስፒታል ነበር እንዴ? ከሆስፒታል ወደ ቤት ገብቷል። ቦርሳውን ካላመጣ ወንድምህን በህይወት ያልገመትኩት ቦርሳውን ካላመጣ ወንድምህን በህይወት አታየውም እኮ ነው እያሉኝ ያለው። እነሱ ናቸው። እነማ? አባቴን የሚፈልጉት ሰዎች። ምን አይነት ጣጣ ውስጥ ነው የገባሁት? ሄሎ ወንድም እኛ ጋር ነው። ማነህ አንተ? በ24 ሰዓት ውስጥ ቦርሳውን ይዘና ብቻ ልጄ፣ ይህ ደብዳቤ እጅህ ላይ ከደረሰ እውነቱን የማወቂያ ጊዜ ደርሷል ማለት ነው። ምንድነው? ማን የጻፈው? አባቴ ነው። ምን?